ክፍል 10 ይሄን ይመስላል ማለት ነው። አባ ሐኪም ቤት ሄደን እንታያለን። አስቸኳይ ከሆነ ደግሞ እኔ ገንዘቡ ከየትም ብዬ አመጣለሁ። ጊዜ ካለን ደግሞ ቀስ ብለን እንታያለን። በቃ እንደው አንቺ ያልሽው ከሆነ ደስ አይልሽም? በል አሁን ምንም እንዳትለው፣ ይልቅ ራት እንብላና እንሄዳለን። አሁን ግን ሰሞኑን ምን እየሆንክ ነው? ቆንጆ ሴትን ቆሞ መጠበቅ ነውራለሁ። እኔ ማንም ቆሞ እንዲጠብቀኝ አልፈልግም። ሰላሟን ቢያንስ ለብሮ ቆሞ እንዲጠብቀኝ ብልሽ አትገኝም? ማወቅ ስለማይጠቅመኝ መጠየቅ አልፈልግም። ይኸውልሻል፣ ለምን እንደ ክፉ በክፉ አይነሽ ታይኛለሽ? እኔ ማንንም በክፉ አይነት አላውቅም። ሲጀመር እኔ እናንተን የሚያገናኘን ነገር የለም። እንዴት ነው የማይመለከትሽ? አሁን እኮ ቤተሰቡ ነን። አንተ ቤተሰብ ልትሆን ትችላለህ። እኔ ግን ቤተሰብ ሳልሆን የቤት ሰራተኛ ነኝ። ይህን ያህል ለራስ ዝቅ ያለ ቦታ ምሰጭ ልጅ እንኳን እንዳልሆንሽ አውቃለሁ። የቤት ሰራተኛ ነኝ ብሎ ማለት ራሱን ዝቅ አድርጎ ማየት ነው የሚመስልህ? ኧረ እኔ እንደሱ ማለት ፈልጌ አይደለም። እንዴትም ብታስበው አያገባኝም። ከዚህ በኋላ መንገዴ ላይ ባላይ ደስ ይለኛል። ምን ያሰብኩ መስሎሽ ነው? ቆይ ያለ እኔ አሁን ምን አልኩ? ግን በቃ ማንንም ሰው ማየት አልፈልግም። እኔ አንቺ እንደምታስበው ያነሳዋል። ምናሴ ሁሉንም ነገር ነግሮኝ። ሁሉንም ነገር ማለት ከደሴ አዲስ አበባ የመጣሽው አባትሽን ለማሳከም እንደሆነና ለእሱን ለማሳከሚያ ገንዘብ ብለሽ የቤት ሰራተኛዎች ተቀላሽ እንደምትሰሪ ደግሞ ነግሮኛል። እና ቢነግርህ እና የቤት ሰራተኛ ሆነሽ ለአባትሽ ማሳከሚያ የሚሆን ገንዘብ መቼም አትሰሪ። ስለዚህ ምን? ስለዚህማ ለአባትሽ ማሳከሚያ የሚሆን ገንዘብ እኔ እንድሰጥሽ ፍቀጂልኝ። አባዬን ለምን ማሳከም አልፈልግም። እንደዛ ቢሆን ኖሮ ከሁሉ ህዝብ በላይ ደግ ህዝብ አልነበረም። ደሴ ላይ ለአንድ ቀን ብለምን አባቴን አሳክመው ነበር። ምን እያልሽ ነው? ቀን አባቴ እኔ ብቻ ነው። እሱን ለማሳከም ሆነ ለማኖር የማንንም እርዳታ አልፈልግም። እኔ እኮ እንደዛ ለማለት ፈልጌ ያለ ግን ደግሞ የአዲስ አበባ ህይወት ብቻሽን ይከብድሻል። ሰማኛለን። ከዚህ በኋላ ምንም አይነት ግንኙነት እንዲኖረን አልፈልግም። ሀና በአባቷ እንደማትደራደር እየታወቀ ነው ማለት ነው። ሀና አሮንን በፍጹም አትፈልገው፣ እርዳታ ማትፈልገው የምትገርም ናትና ሀኒቹ እንግዲህ እዚህ ጋር ደግሞ ተግባቡ ማለት ነው። የተበሳጨች የእሷን ፎቶ ይዛ ስታለቅስ በጣም ታናድደኛለች። እናት አይደሉም? የእናት አንጀት አልችል ብሏቸው እኮ ነው። ይልቅ ሀኒ አንድ ነገር ላስቸግርሽ ነበር። እንዴ ሰላም ብዬ ምን ችግር አለው? አሮን በተደጋጋሚ ስላንቺ እየጠየቀ እና አንቺ እንድትቀርብ ይፈልጋል። ባለፈው ራቂው ብለሽኝ እኮ እየራኩት ነበር። አሁን ምን ተፈጠረ? ይኸውልሽ ሀኒዬ፣ ምን ታደርጊያለሽ መሰለሽ? አንቺ ትቀርቢና ስለ እኔ ጥሩ ጥሩ ነገሮችን ትነግሪዋለሽ። ኧረ ተይ ሰላምዬ፣ ይሄ ነገር መዘዝ እንዳያመጣብኝ። ምንም መዘዝ አያመጣብሽ። መጀመሪያውኑ ጓደኛ እንዳለሽ ትነግሪዋለሽ። የምን ጓደኛ? የፍቅር ነው። ኧረ በወላዲቷ ኧረ እኔ የለኝም። እና ባይኖርሽስ? አሮንን ትፈልጋለሽ እንዴ? ኧረ በስመ አብ በይ ሰላምዬ፣ እኔ ማንንም አልፈልግም። ግን ውሸት እኮ ጥሩ አይደለም። እንደሌለሽ ካወቀማ ያስቸግርሻል። ስለዚህ ጓደኛ እንዳለሽ ትነግሪዋለሽ። እሺ፣ ግን ስለ አንቺ ታዲያ ምንድን ነው የምነግረው? በቃ ይኸውልሽ ሰላም ሀናን የቀረበቻት ጸበኛ ሆና የቀረበቻት ልትጠቀምባት ነው። ይህ ደግሞ እሷ እንደፈራችው በእርግጥም መዘዝ ያመጣበታል ማለት ነው። በሌላ በኩል ደግሞ አሮንን አግኝታ ራሷ እንደምታፈቅረው ፍቅሯን ልትገልጽላት ትፈልጋለች። እሱ ደግሞ እሷን እዛ ጥለው እዚህ መጥቶ ሀናን ከሀና ጋር ለማውራት ይፈልጋል። እሷ ደግሞ ፍጹም ፈቃደኛ አይደለችም። ማን ትፈልጋለች? አሁን ሰላም ከመጣች ትምጣ፣ ችግር አለ። እሱም ሌላ ጊዜ እነግርሃለሁ። አሁን ሂድ። እንዴ ምንድን ነው የምታውቂው ነገር አለ? አሁን በእግዚአብሔር ሂድ፣ ሂድ፣ በቃ ሂድ። እሺ በቃ በቃ በቃ። በጣም አስቸጋሪ ነው እንግዲህ ያለው። ሀና አሁን በጣም አጣብቂኝ ውስጥ ገብታለች። አንዳንዴ እንግዲህ አስቸጋሪ ነው ህይወት ማለት ነው። እሷ አባቷን ለማሳከም እና አባቷን ብቻ ለመርዳት ነው የምትፈልገው ማለት ነው። እዚህ ጋር ግን የማይሆን ነገር እየገጠማት ነው።
አንቺ ፈተና ውስጥ ናት ማለት። በሌላ በኩል ምንም የተገኘ ነገር የለም። እዚህ ጋር ደግሞ የገዛ ፎቶ ልታይ ነበረ፣ ግን አጋጣሚ ደግሞ ምናሴ መጣና አቋረጣት ማለት ነው። እሷ ልታስተካክል አሊጋውን ልታነጥፍ ስትል ፎቶዋን እንግዲህ ትወቅ አትወቅ እንግዲህ የምናውቀው ነገር የለም ማለት ነው። ግን ይህ ፎቶ የራሷ ነው ማለት ነው። ያው እንዳልሸኝሽ እሺ አትይኝም። አንተ ማን ይሸኛል ብዬ ነው። አትቀልጃለሽ። በሰላም ደሪ። እሺ ሰላም ደሪ። ስለ እህታቸው በጣም ያስባሉ፣ ግን ነገር ማለት አጠገባቸው መሆኗን ይሄ ፎቶ ትወቅ የሚያውቀው ማንም የለም ማለት ነው። ሰላምዬ ደግሞ ዛሬ ሄዳ ጨብሳ ልትመጣ ነው ማለት ነው። ከአሮን ጋር ወጥቶ ሊጠጡ ነው። አሮን እንግዲህ ሊጨልጥ ነው ማለት ነው። ሄዶ ሊጠጡ ነው ማለት ነው። ሊያመሹ ነው። በምን እንዳስቡ እንደሆነ አላውቅም፣ ግን አብሮ ወጥቷል ማለት ነው ሊጠጡ። እሷ እንደምትፈልገው በእርግጠኝነት እሱ ያውቃል ማለት ነው። ምናሴ ደግሞ ከእንቅልፎ ተነስቶ ሲፈልጋቸው ቤት ውስጥ እየፈለጋቸው ነው። አሁን እንግዲህ ተጣጥባ እሷም ለባብሳ ልትወጣ ነው። አብሮ ሊዝናኑ ነው ማለት ነው። ወጥቶ ምናሴ እንግዲህ ግራ ገብቶታል አሁን ላይ። እነሱ የሁለቱ ግንኙነት በፍጹም ሊገባው አልቻለም። እነሱን እየፈለገ ነው ቤት ውስጥ እየዞረ ማለት ነው። ያ ቤቱም ሽንት ቤቱም አንድ አልቀረም ሲፈትሽ ማለት ነው። የሉም እዛም የሉም እዚህም የሉም ማለት ነው። እየፈለጋቸው ነው ማለት ነው። ምናሴ አሁን ተረድቷል ማለት ነው። ከእሷ ጋር እንደወጡ አውቆ በር ላይ ሊጠብቃቸው ፈልጓል ማለት ነው። ሲመጡ እዚህ ጋም ሲያያት የለችም። የሉም። ምናሴ አሁን ላይ ያለው ነገር ግራ ገብቶታል ማለት ነው። ፋዘር ደግሞ ታክሞ ሐኪም ቤት ሄዶ ታክሞን የመጡት አሮን ብር ልስጥሽና አባትሽን አሳክም እያለት ነው። ሀና ደግሞ ፍጹም አትፈልግም። አባቷን በጉልበቷ ማሳከም ነው የምትፈልገው። ራሷ ሰርታ ባገኘችው ነገር ማሳከም ነው የምትፈልገው። አሲር ደግሞ ጠፍቷል። ፋዘር ስለታመሙ እንግዲህ አሲር ደንግጦ ይሁን እንደተፈጠረው አናውቅም። እንግዲህ አሲር አሁን ላይ የለም ማለት ነው። ሀኒቾን እያስቸገራት ነው ማለት ነው ፋዘር። በሌላ በኩል ፋዘር ደግሞ ተሽሏቸው ትንሽ አገግሟል። ወይዘሪት ሰላም ደግሞ እኛ በጣም ልንሞት ነው የእሱ አባት ከታመመ ብላ እየተነጫነጨች ነው ማለት ነው። ምናሴ ደግሞ አስቀድሞ እሷ እንደምትቆጣ ስለሚያውቅ ምግብ አዘጋጅቶላታል ማለት ነው። በመጨረሻ እንግዲህ እሷ ምግብ እየበላች ይሄን ይመስላል ማለት ነው። ለዛሬ አሮንን እንደምትፈልገው አሮን እንፈልጋት ነው እንግዲህ። ሀና ጉዳይ በሚቀጥለው ምን እንደሚሆን መገመት አንችልም ማለት ነው። ምን እንዳላቸው ግንኙነታቸው ምን እንደሆነ ምናሴ አጥብቆ እየጠየቃት ነው። እሷ ልታስረዳው አልፈለገችም። እሱ በአንድ በኩል አንቺ እህቴ፣ እሱ ጓደኛዬ፣ ምንድን ነው እናንተ በሁለታችሁ መካከል ያለው እያለ እያስጨነቃት ነው። ሀና ደግሞ በአንድ በኩል ገመናዬን ምስጢር ብዬ እየነገርኩህን ለሰው አሰጠህብኝ፣ ምስጢሬን ሰው ሲሰማ አልወድም፣ ከሰው ሲሰማ አልወድም ብላ ምናሴን ልታስጠነቅቀው መታለች ማለት ነው። ምናሴም ከአሁን በኋላ ስለ አንቺ ለማንም አላወራም፣ እሱም እንዳይደውልልሽ አደርጋለሁ ብሎ ቃል ገብቶላታል ማለት ነው። አምና ማንም ምንም እንዲያውቅባት አትፈልግም ማለት ነው ስለ አባቷ።
ይህን ይመስላል እንግዲህ ውዶቼ። በክፍል 11 እስከምንገናኝ ሰላማችሁ ይብዛልኝ እያልኩ